ልንገራችሁማ ሴቶችም ልክ እንደ ወንዶች በጣም ቫዮለንት እንደሚሆኑ ወይም እንደሆኑ ታውቃላችሁ። ኢን ፓትሪያርካል ካልቸር እዚህ መጽሐፍ ላይ ስቶፒንግ ሜል ቫዮለንስ የሚለው ቻፕተሯ ላይ ይህን ኮመንት ሳይ ለምን አድረስ አላረገውም በዚሁ ብዬ ነው መጽሐፉን ነው የምጠቅስላችሁ። የኔን አይደለም ግን የኔንም ኦብዘርቬሽን ጨምራለሁና ሴቶችም አቅም ያላቸው ከበላያቸው የሆኑ አብሶሉት ኮንትሮል ያላቸው ኤንቲቲዎች ላይ በተለይ ልጆቻቸው ትንንሽ ልጆችና ሌሎች ደካማ ሴቶች ላይ አዝ ቫዮለንት ናቸው እንደ ወንዶች ስላልሽ። ምክንያቱም የፓትሪያርካል ቫዮለንስ ለፓወር ኃይል ላለው ከበላይ ለሆነ ነው እንጂ የሚሰጠው ለጾታ ብቻ አይደለም የሚሰጠው። ግን መሀል እድሜ ላይ ያሉ አደልት ወንዶች ትንንሽ ወንዶችም ሽማግሌዎችም አይደሉም አደልት ወንዶች ከሴቶች ላይም ከብዙ ከልጆች ላይም ከምንም በላይ ስላላቸው ጉልበት ስላላቸው በጣም የነሱ ቫዮለንት ይበዛል ጎልቶ ይታየናል እንጂ ሴቶችም ኃይል ያላቸው አካል ላይ ፓትሪያርኪን ኢንተርናላይዝ ያደረጉ ይሄ ዶሚኔሽን ከላይ ያለው ወደታች ይረግጣል። በመቅጣት በምናምን ነው ሰው የሚማረው የሚስተካከለው። ዩ ሃቭ ቱ ኮንትሮል ፒፕል ምናምን የሚባለውን ዶሚኔሽን ኢንተርናላይዝ ያደረጉ ሴቶችም አዝ ቫዮለንት ናቸው ትላለች። እና ኦልሶ ታዩታላችሁ፣ ቤታችሁ ውስጥ ታዩታላችሁ። ልጆቻችሁ ላይ እንደዚህ ካልቀጣሁት ካልተደበደበ ካልተጮኸ ምናምን አይስተካከልም ስትሉ ታዩታላችሁ። ቤታችሁ ውስጥ የቀጠራችኋትን ልጅ ስታመናጭቋ ስትነጫነጩ ስልጣን ገንዘብ ሲኖራችሁ ከታቻችሁ ያለ እናንተ ስል ፓትሪያርካል ውመን ኖት አስ ታዩታላችሁና ግን የሴቶችን ባህላችን ብዙ ጊዜ ዲስፕሊን ለማድረግ ነው ለማስተካከል ነው ምናምን በሚለው ያፍነዋል፣ በሱ ልብስ ያለባብሰዋል ማለት ነው። እና ለምንድነው ማንሳት የፈለኩት? ምክንያቱም የወንዶችን ቫዮለንስ ዛሬ ላይ ያለውን ሁኔታ ወደ ኋላ ተመልሰን ማተርናል ሴዲዝም የእናቶች አዱን ወጥ ሴዲዝም በአማርኛ እሱን ሳንነካ አንደርስታንድ እናደርግም ልንፈታው አንችልም ትላለች። ና በደንብ በልጅነታቸው ዲፕሊ ፊሊንግ ያላቸው ተፈጥሯቸው ኤክስፕሬሲቭ ሆነው እንዴት እንደሚመጡ ወንድ ትንሽ ልጆች ከሴት ልጆች የበለጠ እንኳን እንደሚያለቅሱ ምናምን እንትን ትላለች። ግን የፓትሪያርካል እናት ካለቻቸው ወንዶቻቸው በጣም ኢሞሽናል ከሆኑ በጣም ልስልስ ይላሉ፣ ደካማ ይሆናሉ ምናምን ስለተባለች የመጀመሪያ ዲሲፕሊን ብላ ውስጡን ግድል የምታደርገው ይሄ ሴዲዝሟን የምታወጣው ወንድ ልጇ ላይ ነው ማለት ነው። ኢቭን ደረጃ እንኳን ቦታ የሆነ ስታተስ እንኳን ብትሰጠው ፍቅር አትሰጠው ከሴቷ ይልቅ ፍቅሩን የምታገኘው ሴቷ ናት፣ ስታተሱ የሚያገኘው ወንዱ ናት። እና በተከታታይ ሂዩሚሌት ስታረገው፣ ስትጮህበት፣ ስታሸማቅቀው፣ ስትሰድበው፣ ኢሞሽናል ክሩሊቲ ስታሳየው፣ ሲያስፈልግ ስትደበድበው ነው የምታሳድገው ያንን ልጅና ይሄ ሁሉ ደግሞ ነርቸር እየተደረገ ላንተ ብዬ ነው ምናምን እየተባለ ነው ካስትሬት አርጋ ኢሞሽናል የምታወጣው ማለት ነውና ይሄንን ምን ይፈጥራል እነዚህ ያንግ ወንዶች ላይ? አንደኛ ፍቅርና ቫዮለንስ ኢንተርትዋይንድ ነው የሚለውን ነገር ይዘው ይመጣሉ። የምትወዳቸው እናታቸው በመይህን ሁሉ በመደብደብ በመጮህ በምናምን ከሆነ ፍቅሯን መታሳያቸው ወጥተው ለሴት ፍቅር ሲያሳዩ ቢደበድቡ ምናምን እንትን ቢሉ ኢትስ ኖርማል ስለሚወዳት ነው። ኦኬ ማረም ስላለበት ነው እሱ የቤቱ ራስ ስለሆነና ቢካዝ ሴት ልጅ ጭንቅላቷ ስለሆነ ካልቀጣት አይሆንም። ኦኬ ሂ ሃስቱ ንዴት ደግሞ ተናድጄ እኮ ነው ብላም ወላጆች ስለተናደድኩ ነው ብለው ድብድብ አድርገው ጮኸው ብዙ ጊዜ ስለ ቅጣት ሲወራ ልጆች እኮ ኢንጀል አይደሉም ያናዱሻል ከቁጥጥር ውጭ ይሆናል ምናምን እንላለንና it's the same thing that a man says ስለተናደድኩ ነው የሚል አቢዩሲቭ ቤት ውስጥ ሚስቱን ደብዳቤ ልጆቹን ደብዳቤ ወንድ የሚጠቀመው ኤግዛክት ሎጂክ ቃል በቃል ወላጅ ልጁ ላይ አቢዩሲቭ ሲሆን ልጁ ላይ ቫዮለንስ ሲሆን የሚጠቀማቸውን ቃላት ነው ከወንዶች ከቫዮለንስ ወንዶች ምን ሰማውና isn't amazing? ለዛ ነው ተመልሰን ወደ ኋላ ይሄ ነገር ምንጩ ከየት ነው ማለት ያለብን ማስቆም ካለብን ሬክቲፋይ ማድረግ ካለብን ትላለችና ሌላኛ የሚማሩት ሁለተኛ ነገር ደግሞ ለሴት ቨልነራብል መሆን ለሴት ኦፕን መሆን ቀረብ ማለት ለሴት በጣም አደገኛ እንደሆነ ለዛ ነው በጣም ሰስፒሽስ ናቸው ፓትሪያርካል ሜን ለሴት ምን እንደሆኑ ሴቶች እንዲ ናቸው እቺ ትበላሃለች እንዲ ታረጋለች አረ ለሴት እንዲ ማረጋ ያስፈልግም ሲሉ ተሰብስበው እነዚህ ሆሆ አልፋ ሜል የሚባሉት you would be wondering ምን ሆኖ ነው but ምንድነው የሆኑት it's his ሳድስት እናት ኢሞሽኑን ባሳያት ባለቀሰ በፈራ ጊዜ ድብድብ አርጋ አሸማቃሽ የማርጋ አባራ ሄድ ከዚህ አይነት እንዳላይ ብላ ፊትነስታ ኢሞሽናሊ ዝግት አርጋ ያንን አንሴፍ እንዲሰማው ሴቶች ዙሪያ ቨልነራብል እንዳይሆን ያስተማረችው። ሌላ ደግሞ ራሱን ፕሮቴክት ለማድረግ ቀድሞ እሷ ኮንትሮል ሳታረገው በፊት ሴትን መቆጣጠርና ዶሚኔት ማድረግ እንዳለበት ተምሮ ነው የሚመጣው። ሶ
they are going out of their way በትምህርትም እንዳትበልጩ በገንዘብ እንዳትበልጩ በምንም እንዳትበልጩ ኮንትሮል ማድረግ ያችን ኮንትሮል እንዳያጣ because the moment she controls him unsafe እንደሆነ ነው የሚሰማው ከላይ ለመውጣት ሁሉ ነገሯን ለማበለሻሸት በራሷ ኮንፊደንስ እንዳይኖራት if you see abusive men በአብዛኛው ዋና ስራቸው እንትኗን ኮንፊደንሷን ይሸረሽራታል ስራቷ መጥፎ ነገር ይነግራታል በገንዘብም በምንም ራሷ እንዳትችል እሱ ላይ ዲፔንደንት እንድትሆን because ኮንትሮል ለማድረግ የምትመቸው እንደዛ ስለሆነ he goes out of his way that's his way of ራሱን ሴፍቲውን ከኮንትሮል ማምለጫው ማዘጋጃ ነው that's what he saw ከእናቱ የተቆጣጠረችው ጊዜ ሴት ምን እንደምታረገው ያውቀው በእናቱ ነው ኦኬ ግን ይሄ ነገር የሴቶች እንትን አይነካም ብዙ ጊዜ ተላልሽ ማይነካበት ምክንያት አንደኛ ያው እናቶች የሆነ እንደ መልአክ ናቸው ሁሉ ነገራቸው እንደዚህ ሆነው ለልጆቻቸው እንደዚህ ተሰውተው እንደዚህ ብለው ስለሆነ እናቶች መጥፎ ባህሪ ያላቸው እናቶች ለልጆቻቸው አቢዩሲቭ ሆነዋል ካልሽ ሰይጣን ነሽ እንዴት ያለሽ እናት እኮ ይባላል ማረም አንችልም እናቶች ላለ ጉድለት መነገር አይችልም under this culture ሌላ ደግሞ መጀመሪያ ላይ የነበረ ፌሚኒስት ሙቭመንት she says በነጭና ጥቁር ተደርጎ ወንዶች አግሬሲቭ ኃይለኛ the villains ናቸው ሴቶች victim ናቸው so ሴቶች the gentler more moral የሆነው gentle ምናምን ለስላሳ ጾታ ነን ተብለን already ስለተሳለን ነው ሴቶችም እኮ violent ነን under patriarchy ተብሎ የእናት ሴዲዝም ነው ይሄንን ሊፈጥር እየቻለ ያለው እንደዚህ አይነት violent ወንድ ልጆች የሚያወጡት እናቶች ናቸው እንዳናየው እንዳይጠና ከልክሎታል ትላለችና ይሄን ስታነሳ ግን እናቱ ስለደበደበችው እንደዚህ ስላረገችው ነው እንዲሆነው ብላ እንደ ኤክስኪዩዝ እንደ ምክንያት ለወንዱ ለቫዮለንት መን ምክንያት መስጠት አይደለም ሴቶቹን ብሌም ለማድረግ ለመውቀስ ለማሸማቀቅ አይደለም and that's not my point in doing this video እኔም ሲጀመር ይሄን ቪዲዮ የሰራሁበት ግን አንደኛ አይዲያላይዜሽን ኦፍ ዶሚናንስ ይሄ ኃይለኛ ከላይ ሆኜ ስልጣን እስካለኝ ስለረገጥኩ ቫዮለንስ ስለሆንኩብህ ነው ምትታረመው የሚባለውን ይሄንን እንደዚህ አድርገን ምናወጣቸውን ከቤታችን ማስቆም መቻል አለብን ነው the whole point ካለበለዚያ እንደዚህ አድርገን ልከኛው መንገድ ይሄ ነው መቀጣት ነው ልጅ እንዲሚያረጋው እስካልነ ድረስ ዞሮ ደግሞ አድጎ እንደዛ ተደርጎ ይወጣለች በኋላ ላይ ዶሚናንስን ፓወርን ቫዮለንስን እንደ መፍትሄ አይቶ ሌላ የሚቀጥለውን ቫዮለንስ ባች ኦፍ ቦይስ እያሳደጋችሁ ነው ያላችሁትና ይሄ ነገር መቆም አለበት እናቶች ልጃችሁ ላይ ቫዮለንት መሆን ማቆም አለባችሁ ነው የመጀመሪያው ነገር ሁለተኛው ደግሞ ወንዶች ላይ የደረሰባቸውን ይሄንን ትራውማ አክኖሌጅ ማድረግ መቻል አለብን ትላለች የመጀመሪያ early violence እና emotional annihilation ቤታቸው ሁሉ ጊዜ it's not an excuse አድጋችኋል አሁን heal that thing ምናምን እንባባለን yes that needs to happen ግን acknowledge መደረግ የመጀመሪያው yes this has happened to you እኛ ሴቶች ላይ ያልደረሰ emotional annihilation እኛ የተፈቀደልን እኛ ፊል ያደረግነው እኛ empathy develop እንድናደርግ ለሰው መራራት ምናምን እንድንችል ከኛ በላይ ሰው ማየት እንድንችል እነሱም እኮ ሚለው እንድንችል እናንተ ግን እንዳትችሉ annihilate ተደርጋችሁ ተጀምሯል yes ብለን grief የሚያረጉበት ስፔስ ሰጥተን but now that has happened ያ patriarchal culture ይናርጋችኋል ዛሬ ግን heal አድርጎና stop this shit ማለት ቀጥሎ እንችላለን ለግሪፍ ስፔስ መስጠት አለበት ሌላኛው አርጊውመንቷ ነው ከዛ ደግሞ ሶስተኛው አርጊውመንቷ ከፓትሪያርኪ ውጪ የሆነ የእናትነት ጠንካራ ወንድ ለማሳደግ ኃይለኛ መሆን ቫዮለንስ መጠቀም ምናምን አያስፈልግሽም you can still be nurturing kind ሆነሽ ወንድ ልጅሽን also ሴት ልጅሽን በጥሩ ማሳደግ አጠንክረሽ መውጣት ትችያለሽ የሚባል የተለየ የእናትነት image which is something like conscious parenting ምናምን ጋር መምጣት መቻል አለብን ይሄ የዶሚናንስ ካልቸሩ መሞት አለበት መቀየር አለበት የፓትሪያርኪ እናትነት መቅረት አለበት ነው ስለዚህ የትልልቅ የወንዶቹን አሁን ቫዮለንስ ከሆነ ለማስቆም የፈለግ ነው አሁን ካሉበት ከአደልትሁድ መነሳት ሳይሆን ወደ ኋላ መመለስ አለብን ነው የምትለው ለነሱም አዲስ ለሚመጡት ልጆቻችን ማለት ነው ለወንዶቻችን ስናወጣቸው እና የፓትሪያርኪን እውነታ ተጋፍጠን ሴቶችም ቢሆኑ ሙሉ ስልጣን እዚህ አይነት ቦታ ካስቀመጥናቸው ልክ እንደ ወንዶቹ ቫዮለንት ይሆናሉ የጾታ ሳይሆን የፓትሪያርኪ ችግር ነው ብለን ሲስተሙን የዶሚናንስ ካልቸርን እስካላስወገድን ድረስ ይሄ ሳይክል ኦፍ እንትን violence continues እና እሱ ላይ ፎከስ እናድርግ ሲስተም ዲስማንትል ማስደረግ ይሄን አስተሳሰብ ማፍረስ ላይ እንጀምር is our whole point which I wholeheartedly agree with ለዛም ነው እናንተ ጋር መፍትሄ ስላለው የሆነ holistic ነገር ነው ብዬ ስላሰብኩ ነው ያመጣሁት the longer version is on YouTube and the shorter version wherever you're seeing this bye also tell me what you think okay bye